በአንድ ወር ውስጥ ብቻ 76 ቢሊዮን ዶላር ማግኘት ይቻላልን? አዎ ሰምታችሁኛል፣ 76 ቢሊዮን ዶላር። አዎ ይቻላል እያሉ ነው። የዓለማችን ቁንጮ ቢሊዮነሮች የሀብት ጣሪያውን ሰባብረውታል። ከአማዞኑ ጄፍ ቤዞስ እስከ 800 ቢሊዮን ዶላር በላይ የተሻገረው ኤለን መስክ በ2026 የዓለማችንን የሀብት መዝገብ የገለባበጡት አምስቱ ቁንጮ ቢሊዮነሮች እነማን ናቸው የሚለውን ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ደግሞ ቻናሉን ሰብስክራይብ አድርጉት። አምስተኛ ላይ ወደ ተቀመጠው ታላቁ ቢሊዮነር ስናልፍ ማርክ ዙከርበርግ ነው። እንደሚታወቀው ማርክ የሀብት መጠኑ ወደ 210 ቢሊዮን ዶላር አካባቢ ነው። ባለፈው ወር ላይ ብቻ 14 ቢሊዮን ዶላር ጨምሯል። የሀብት ምንጩ ሜታ ወይም ደግሞ ፌስቡክ፣ ኢንስታግራም የመሳሰሉት ናቸው። እድሜ 41 አመቱ ሲሆን መኖሪያ ፓሎ አልቶ ካሊፎርኒያ አሜሪካ ላይ ነው የሚኖረው። በ2004 በሃርቫርድ ተማሪ እያለ ፌስቡክን መሰረተ። አሁን ሜታ ተብሎ የሚጠራው ኩባንያ ኢንስታግራም እና ዋትስአፕን አካቶ በቢሊዮኖች የሚቆጠሩ ተጠቃሚዎችን አፍርቷል። ማርክ የኩባንያውን 13% ድርሻ ይይዛል እና ባለቤቱ ፕሪስሊያ ቻን በበጎ አድራጎት ሽልማት ስትወስድ ድምጻዊቷ ቢሊ አሊሽ ቢሊዮነር ከሆናችሁ ለምንድነው ቢሊዮነር የሆናችሁት ብላ በጠየቀችበት መድረክ ላይ ታድሟል ማለት ነው። ሜታውን ከፕራዳ ጋር በመሆን ዘመናዊ ስማርት መነጽሮችን ለማምረት እየሰሩ ይገኛሉ። ቁጥር 4 ላይ ወደ ተቀመጠው የዓለማችን ቁጥር 4 ባለሀብት ስናልፍ ጄፍ ቤዞስ ነው። የሀብት መጠኑ ወደ 272 ቢሊዮን ዶላር አካባቢ ነው። ባለፈው ወር ላይ ብቻ 49 ቢሊዮን ዶላር ጨምሯል። 49 ቢሊዮን ዶላር። የሀብት ምንጩ አማዞን ሲሆን እድሜ 62 አመቱ ነው። መኖሪያ ማያሚ ፍሎሪዳ አሜሪካ ላይ ነው የሚኖረው ማለት ነው። እና ይህ አካል ማለት ነው አማዞንን በ1994 በጋራጅ ውስጥ ነበር የጀመረው። አሁን ፕሮጀክት ፕሮቴየስ የተባለ የ30 ቢሊዮን ዶላር ኤአይ ስታርታፕ በጋራ ሲኢኦነት እየመራ ይገኛል። እሱ የገዛው ዋሽንግተን ፖስት ጋዜጣ 1/3 ሰራተኛውን በመቀነሱ ከፍተኛ ትችትም ጭምር እየደረሰበት ይገኛል። የህዋ ምርምር ኩባንያው ብሉ ኦሪጅን በ2025 ታዋቂ ሴቶችን ኬቲ ፔሪ እና ባለቤቱን ላውረን ሳንቼዝን ጨምሮ ወደ ህዋ አውጥቷል ማለት ነው። ከቀድሞ ሚስቱ ማኬንዝ ጋር በ2019 ሲፋቱ 4% የአማዞንን ድርሻ ሰጥቷታል። እሱ አሁን 8% አለው ማለት ነው። ሶስተኛ ላይ ወደ ተቀመጠው ቢሊዮነር ስናልፍ ሰርጌይ ብሪን ነው። የሀብት መጠኑ ወደ 289 ቢሊዮን ዶላር አካባቢ ነው። 289 ቢሊዮን ዶላር በኢትዮጵያ ስንት እንደሚሆን አስቡት። ባለፈው ወር ላይ ብቻ 70 ቢሊዮን ዶላር ጨምሯል። 70 ቢሊዮን ዶላር። የሀብት ምንጩ ጉግል ሲሆን እድሜ 52 አመቱ ነው። መኖሪያ ሎስ አልቶስ ካሊፎርኒያ አሜሪካ ላይ ነው የሚኖረው እና ከላሪ ፔጅ ጋር ጉግልን የመሰረተው ሰርጌይ ብሪን አሁን ከእረፍት ተመልሶ የጉግልን የጄሚኒ ኤአይ ሞዴል በማዘጋጀት እንደ ዋና አስተዋጽኦ አበርካች እየሰራም ይገኛል። የአልፋቤት ቦርድ አባልና ተቆጣጣሪ ባለ አክሲዮን ጭምር ነው። በቅርቡ 1.1 ቢሊዮን ዶላር የሚያወጣ አክሲዮን ካታላይስት ፎር ለተባለ የአንጎል ህመምና የአየር ንብረት ለውጥ ለሚሰራ የበጎ አድራጎት ድርጅቱ በስጦታ አበርክቷል ማለት ነው። በካሊፎርኒያ የሀብታሞች ታክስ በመጣሉ ምክንያት ማሊቡ እና ኔቫዳ ላይ ቤቶችን ጭምር ገዝቷል። ወደ ሁለተኛው የዓለማችን ቁጥር 2 ባለሀብት ስናልፍ ላሪ ፔጅ ነው። የሀብት መጠኑ ወደ 313 ቢሊዮን ዶላር አካባቢ ነው። 313 ቢሊዮን ዶላር አስቡት። እና ባለፈው ወር ላይ ብቻ 76 ቢሊዮን ዶላር ጨምሯል። የሀብት ምንጩ ጉግል ሲሆን እድሜ 53 አመቱ ነው። መኖሪያ ፓሎ አልቶ ካሊፎርኒያ አሜሪካ ላይ ነው የሚኖረው። እና ላሪ ፔጅ በታሪክ የሀብት መጠኑ ከ300 ቢሊዮን ዶላር በላይ ካለፉ 3 ሰዎች አንዱ ሆኗል። በ2025 የፎርብስ ሊስት ላይ 144 ቢሊዮን ዶላር ብቻ የነበረው ሀብቱ በአንድ አመት ውስጥ ብቻ በከፍተኛ ሁኔታ ጨምሯል ማለት ነው። በአሁኑ ወቅት ዳይናቶሚክስ የተባለ ማኑፋክቸሪንግ ላይ ያተኮረ አዲስ የኤአይ ስታርታፕ እየሰራ ይገኛል። የአሜሪካ መንግስት ወይም ደግሞ ዲኦጂ ጉግል የክሮም ብሮዘሩን እንዲሸጥ የክስ ውሳኔ አሳልፎ የነበረ ቢሆንም በሴፕቴምበር 2025 አንድ የፌደራል ዳኛ ክሮምን መሸጥ አይጠበቅበትም በማለት ውሳኔ ሰጥቷል። ቁጥር 1 ላይ ወደ ተቀመጠው የዓለማችን ቁጥር 1 ቢሊዮነር ወይም ደግሞ አብዛኛው ሰው ወደሚያውቀው ቢሊዮነር ስንሸጋገር ኤለን መስክ ነው። የሀብት መጠኑ እንግዲህ በዚህ ሰዓት ወደ 800 ምናምን ቢሊዮን ዶላር አካባቢ ነው። በአንድ ሰዓት ብቻ ስንት እንደሚጨምር መገመት አይከብዳችሁም። ባለፈው ወር ላይ ብቻ 35 ቢሊዮን ዶላር
ቀንሷል። 35 ቢሊዮን ዶላር መቀነስ ማለት አስቡት። የሀብት ምንጩ ስፔስ ኤክስ እንዲሁም ቴስላ ሲሆን እድሜ 54 ዓመቱ ነው። መኖሪያ ኦስቲን ቴክሳስ አሜሪካ ላይ ነው የሚኖረው። በታሪክ ለመጀመሪያ ጊዜ የሀብት መጠኑ ከ800 ቢሊዮን ዶላር በላይ የደረሰ ብቸኛው ሰው ጭምር ነው እና የእሱ ስፔስ ኤክስ ኩባንያ ኤክስኤአይን በ1.25 ትሪሊዮን ዶላር ሲያዋህድ የማስክ ድርሻ 500 ቢሊዮን ዶላር ደርሷል ማለት ነው። ስፔስ ኤክስ በዚህ አመት መጨረሻ አይፒኦ ወይም ደግሞ አክሲዮን ለህዝብ መሸጥ ይጀምራል። በሌላ በኩል የቴስላ ባለ አክሲዮኖች የ1 ትሪሊዮን ዶላር ተጨማሪ የአክሲዮን ክፍያ አጽድቀውለታል። ከኦፕን ኤአይ እና ሳም አልትማን ጋር በፈጠሩት አለመግባባት ፍርድ ቤት እየተሟገተ ይገኛል። እሱን ራሱ ፍርድ ቤት ያቆሙት ሰዎች ምን አይነት ጀግኖች እንደሆኑ መገመት አይከብዳችሁም። ቪዲዮውን እስከመጨረሻው ከተከታተላችሁ ሰብስክራይብ ታደርጉታላችሁ። በእርግጠኝነት ቻናሉን ማደግ አለበት። ቻናሉን ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ።